ሰላም ጤና ይስጥልኝ። ዛሬ ሁላችንም ቆም ብለን ልንጠይቀው የሚገባ አንድ ወሳኝ ጥያቄ አለኝ። ህይወታችን እኛ እየመራናት ነው ወይስ ህይወት ዝም ብላ እየነዳችን ነው? ቪክቶር ፍራንክሊን ማንስ ሰርች ፎር ሚኒንግ በሚለው መጽሐፉ ላይ እንደሚነግረን የሰው ልጅ ትልቁ ኃይል ዓላማ መኖሩ ነው ይላል። ነገር ግን ብዙዎቻችን ሳናቀው ካለምነው አቅጣጫ ወጥተን በልምድ ብቻ እንጓዛለን። በተጨማሪም ጄምስ ክለርክ አቶሚክ ሃቢትስ ላይ እንደሚለው ውጤቶቻችን የልምዶቻችን ውጤት እንጂ የፍላጎታችን ውጤት አይደሉም ይለናል። ዛሬ እኛ ከመስመር መውጣታችን የሚያሳዩ 10 ግልጽ ምልክቶችን እናያለን። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ እንዴት ወደ ትክክለኛው መንገድ መመለስ እንደምንችል መፍትሄውን እናያለን። አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ አብረውን ይቆዩ። የመጀመሪያ ምልክት ተጠያቂነት ማጣት ነው። ውድቀታችንን በቤተሰቦቻችን፣ በመንግስት ወይም በኢኮኖሚ ላይ ብቻ የምናሳብብ ከሆነ ከመስመር ወጥተናል። ጆኮ ዊሊንግ ኤክስትሪም ኦነርሺፕ በሚለው መጽሐፉ ላይ እንደሚለው ስኬታማ ሰዎች ለሁሉም ውሳኔዎቻቸው ሙሉ ኃላፊነት ይወስዳሉ ይለናል። እኛም ከመስመር ካልወጣን ስህተታችንን አምነን ለመታረም ዝግጁ እንሆናለን። ሁለተኛው ምልክት ግልጽ የሆነ የዕለት ተዕለት ዓላማ ማጣት ነው። ጠዋት ስነቃ ለምን እንደተነሳን ካላወቅን ቀኑን ሙሉ ሶሻል ሚዲያ ላይ በመባከን የምናሳልፍ ከሆነ ይሄ ትልቅ ምልክት ነው። ብራያን ትሬሲ ጎልስ በተባለው መጽሐፍ ላይ እንደሚለው ግልጽ እቅድ የሌለን ሰዎች ሁል ጊዜ እቅድ ላላቸው ሰዎች ስንሰራ እንውላለን ይለናል። ምልክት 3 በትናንሽ ነገሮች መበሳጨት። የውስጥ ሰላማችን ሲደፈርስ ትዕግስት እናጣለን። በትራፊክ መጨናነቅ ወይም ባረባ ነገር የምንናደድ ከሆነ ውስጣችን ከመንገዱ እንደወጣ እየጮኸብን ነው። የሰላም ማጣታችን ዋነኛው ምንጭ እኛ ከራሳችን ጥልቅ ግብ ጋር አለመጣጣማችን ነው። ሌሎች ሰዎች የደረሱበትን ደረጃ እያየን እነሱ ለምን እንዲህ ሆኑ እኛ ለምን ቀረን ብለን የምንብሰለሰል ከሆነ መንገዳችንን ስተናል። ጆርዳን ፒተርሰን 12 rules for life ላይ እንደሚለው ራሳችንን የማወዳደር ያለብን ከትላንት ማንነታችን ጋር እንጂ ከሌላ ሰው ጋር አይደለም ይለናል። አምስተኛው ምልክት ለጤናና ለንጽህና ግዴለሽ መሆን ነው። አካላዊ ሁኔታችን የአእምሮችን ነጸብራቅ ነው። ክፍላችን ከተዝረከረከ፣ ምግባችን ጤናማ ካልሆነ እና እንቅስቃሴ ካቆምን ህይወታችን እየተዝረከረከች እንደሆነ ምልክት ነው። ዲሲፕሊን የሚጀምረው ከራሳችን አካል መሆኑን መዘንጋት የለብንም። አዲስ ነገር መሞከር ካቆምን እና በለመድነው ስራ ብቻ ተወስነን ለውጥን የምንመኝ ከሆነ ከመስመር ወጥተናል ማለት ነው። ዴቪድ ጎግነር ካንት ሄርት ሚ ላይ እንደሚለው እድገት የሚገኘው ምቾት ከማይሰጡ ቦታዎች ውስጥ ነው። እኛ ግን ምቾታችንን መርጠናል። ሰባተኛው ምልክት ነገ እሰራዋለሁ የሚል ነው። ይህ የሁላችን በሽታ ነው። ከሰኞ ጀምራለሁ፣ ሰኔ ሲገባ አደርገዋለሁ እያልን ቀጠሮ የምናበዛ ከሆነ የመንገድ መሳሳት ምልክት ነው። የምር የምንፈልገው ነገር ቢሆንና ዛሬውኑን ጀምረው ነበር። ሌላኛው መርዛማ ሰዎች መቅረብ ነው። ከማጋ ነው ምለው የሚል ጥያቄ መጠየቅ ያስፈልጋል። ከመስመር ስንወጣ ብዙውን ጊዜ እኛን የሚመስሉ ሰነፎች እንመርጣለን። ጂም ሮን እንደሚለው እኛ የቅርብ ጓደኞቻችን 5 ሰዎች አማካኝ ውጤት ነን ይለናል። 9ኛው ምልክት የመማር ፍላጎት ማጣት ነው። መጽሐፍ ማንበብ ወይም አዲስ ክህሎት መማር ካቆምን ቆይተናል። ሁሉንም እናውቃለን ብለን ካሰብን አእምሯችን እየዘጋ ነው። እድገት ካቆመ ከመስመር መውጣታችን አይቀሬ ነው። 10ኛውና የመጨረሻው ምልክት የውስጣችን ድምፅ አለመስማት ነው። በመጨረሻም ደስተኛ እንዳልሆንን ውስጣችን እያወቀው ግን ዝም ብለን የምንገፋ ከሆነ ይሄ ትልቅ ምልክት ነው። ህሊናችን ይሄ ህይወት የእናንተ አይደለም እያለን ይህን ድምፅ ችላ ማለት የለብንም። እንግዲህ እነዚህ 10 ምልክቶች ቢታዩብን ልንደነግጥ አይገባም። መፍትሄው በእጃችን ነው። ስቲቨን ኮንቬይ The 7 Habits of Highly Effective People ላይ እንደጠቀሰው መጨረሻውን አይቶ መጀመር መፍትሄ ነው ይለናል። ዛሬኑ አንድ ትንሽ እርምጃ እንውሰድ። እቅድ እናውጣና መጥፎ ጓደኞቻችንም እንራቅ። ከመስመር መውጣት ስህተት አይደለም። መስመሩ ላይ አለመመለስ ግን ውድቀት ነው። ይህ ቪዲዮ ከጠቀማችሁ ለጓደኞቻችሁን አጋሩት። በቀጣይ እስክንገናኝ ቸር ሰንብቱ።